ሰላም የማርማር ሚዲያ ተከታዮች እንዴት ናችሁ? ዛሬም ስራ ልኝ ባላችሁኝ መሰረት የኬሚስትሪ ኤግዛም ኩዌሽን ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። ያው ስሜን ለማታውቁኝ ተሻገር ይባላለሁ። የአምስተኛ ዓመት ሜዲሲን ተማሪ ነኝ እና ዩቱባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንጀምር። ያው እንደተለመደው ላይክ ማድረጋችሁን እንዳረሱ እንቀጥል። ፓርት 5 ነው ማለት ነው። ፓርት 1፣ ፓርት 2፣ ፓርት 3፣ ፓርት 4 ያልሰራችሁ ልጆች ይህን ቪዲዮ እንደጨረሳችሁ ሄዳችሁ እንዲሰሩ። በጣም ብዙ ጥያቄዎች አሉ። ከነኚህ ጥያቄዎች ውስጥ ኦልሞስት አብዛኛው ይመጣል ብዬ ኤክስፔክት ያደረግኩት ስለሆነ ገብታችሁ እንዲሰሩ አደራ ይላለው። ያው ቪዲዮን ላይክ በማድረግ እንጀምራለን። አንደኛ ጥያቄ which of the following compound contain ionic bond? ስለ ionic bond ዲፊኒሽን አውርተናል። ሶ ስለ ዲፊኒሽኑ ካወራን ዛሬ እስቲ ኤግዛምፕል ልስጣችሁ ብዬ ከነኚህ ኮምፓውንዶች ውስጥ የትኛው ነው ionic bond? A H2O፣ H2O፣ B ካርቦን ዳይኦክሳይድ፣ C ሶዲየም ክሎራይድ፣ D ትክክለኛ መልሱ ሲ ነው ማለት ነው። ለምን ሆነ ካላችሁ አዮኒክ ቦንድ ዲፊኒሽኑን ብነግረኝ እንደዛ ከሆነ እዚህ ጋር ምንድን ነው እያደረገ ያለው? ሶዲየም ሜታል ነው፣ ክሎሪኑ ነን ሜታል ነው። ሜታሉ ሶዲየም ቴንድ ቱ ሉዝ ኤሌክትሮን ዋይል ነን ሜታል ጌን ኤሌክትሮንን ጌን አረጋል፣ ሜታሉ ደግሞ ሉዝ አረጋል። ሁለቱም አንድ ላይ ሆኖ ኮምፓውንድ ሲፈጥሩ አዮኒክ ቦንድ ይባላሉ ማለት ነው። ሌላ ያለው ኤች2ኦ፣ ኤች2ኦ ዋተሩ ምንድነው? ኮቫሌንት ቦንድ ነው። ለምን ሆነ ካላችሁ ኦክሲጂኑ ኤሌክትሮንን ከሃይድሮጂን አተም ጋር ሼር እያደረገ ነው ማለት ነው። ካርቦን ዳይኦክሳይድም ኮቫሌንት ነው። ምክንያቱም ካርቦኑ ምንድነው እያደረገ ያለው? ሼር ኤሌክትሮን ዊዝ ኦክሲጂን አተም ማለት ነው። ዲ ያለውም እሱም ኮቫሌንት ነው። ምክንያቱም ካርቦን ሼር ኤሌክትሮን ዊዝ ሃይድሮጂን አተም። ሲ ኢዝ ዘ ኮሬክት አንሰር። ሁለተኛ which of the following is an amphoteric oxide? አምፎቴሪክ ኦክሳይድ የትኛው ነው? ከነኚህ ውስጥ there are many types of ኦክሳይዶች እንዳሉ ታውቃላችሁ። እያንዳንዱን እስቲ ቲንክ አድርጉ። ኦክሳይዶች እነማን ናቸው የሚለውን ማሰብ ጀምሩ። ዴን ስለነሱ ኤግዛምፕሎች ማወቅ ትጀምራላችሁ ማለት ነው። ብዙ አሉ እንዴ አሲዲክ ኦክሳይድ፣ ቤዚክ ኦክሳይድ፣ አምፎቴሪክ ኦክሳይድ there are many types of ኦክሳይድስ ወደ 5 ናቸው አሉት። ትክክለኛ ኤግዛምፕሉ የአምፎቴሪክ ከነኚህ የትኛው ነው? ሲ ላይ ያለው ማለት ነው። ሲ ላይ ያለው ኮሬክት አንሰር። ምክንያቱም አምፎቴሪክ ኦክሳይድ ማለት ምን ማለት ነው ካላችሁ ሪያክት ዊዝ ከአሲድ እና ከቤዝ ጋር ከሁለቱም ጋር ሪያክት ማድረግ የሚችል ማለት ነው። ኮሬክት አንሰር ሲ ነው ማለት ነው። ለምሳሌ ከአሲድም ጋር ከቤዝም ጋር ሪያክት ይሆናል እንበል። ከአሲድ ጋር አልሙኒየም ኦክሳይዱ ሪያክት ሆኖ ከአሲድ ጋር ሪያክት ሆኖ ምን ይፈጥራል ካላችሁኝ ሳልትን ይፈጥራል ማለት ነው። ከአሲድ ጋር ሪያክት ካደረገ ሳልትን ይሰጣል። አሲድ ማለት ለምሳሌ እንበለውና HCl ሶሪ ከኤችሲኤል ጋር ሪያክት ቢያደርግ ኖ አልሙኒየም ኦክሳይድ ከአሲድ ጋር ሪያክት ቢያደርግ ከኤችሲኤል ጋር ሪያክት ቢያደርግ ሳልትን ይሰጣል። ምን አይነት ሳልት? አልሙኒየም ክሎራይድ የሚባል ሳልትን ይሰጣል። ሲ ኮሬክት። ለኤ ምንድን ነው? ኤ ደግሞ የትኛው ኦክሳይድ ነው? ቤዚክ ኦክሳይድ። ለምን ቤዚክ ሆነ ካላችሁኝ ይኸው እዚህ ጋር ሶዲየም ኦክሳይድ ቤዚክ ኦክሳይድ የሆነበት ምክንያት ከውሃ ጋር ሪያክት ሆኖ ሶዲየም ኦክሳይድ ከውሃ ጋር ሪያክት ሆኖ ሶዲየም ሃይድሮክሳይድን አይደል የሚያመጣው። እዚህ ላይ እስቲ ምንድነው ውሃ ደምሩ። ሶሪ እስቲ እዚህ ጋር H2O ደምሩ። ምንድን ነው የሚያመጣው? ሶዲየም ኦክሳይድ አይደል? ሶዲየም ኦክሳይድ ምንድን ነው? ኢትስ ቤዚክ። እሺ ቢ ላይ ያለው ሰልፌር ዳይኦክሳይድ እሱ አሲዲክ ነው። ለምን ሆነ?
ከውሃ ጋር በዚህ ላይ ውሃ ደምሩ። ውሃ ሲደምሩ ኤች2ኦ ደምሩ እስቲ ምን እንደሚያመጣ ኢት ፎር ሰልፌሮስ አሲድን ስለሚፈጥር አሲድን ይፈጥራል። አሲዲክ ኦክሳይድ እንላለን ማለት። ካርቦን ዳይኦክሳይድ ላይ ስንመጣ እሱም አሲዲክ ኦክሳይድ ነው። በሱ ላይም ውሃ ብንደምር ምንድን ነው የሚያመጣው? ካርቦኒክ አሲድን ስለሚያመጣ ሲ ኢዝ ኮሬክት አንሰር። ሶስተኛ ዋት ኢዝ ዘ ነምበር ኦፍ ሞልስ ኢን 44 ግራም ኦፍ ካርቦን ዳይኦክሳይድ? ኦኬ ነምበር ኦፍ ሞል እንዴት ነው ማወቅ የሚችሉት? ፎርሙላውን ታውቃላችሁ? እሱ ነው ዋናው ነገር። እዚህ ጋር አሁን ቁጥር እንዲህ አንዳንድ አድርጌ ካርቦን ዳይኦክሳይድ ብዬ ያመጣሁት ለእናንተ እንዲገባላችሁ ነው። እንዴት ነው መጀመሪያ ምንድን ነው ማድረግ አለባችሁ? እንዲህ አይነት ጥያቄ ሲሰጥ ሞላር ማስ ኦፍ ካርቦን ዳይኦክሳይድ እንትፋለን። ሞላር ማስ ማለት ትደምራላችሁ። ካርቦን ስንት ነው? 12 ነው። ኦክሲጂን 16 አይደል? በሁለት ተባዝቷል እዚህ ጋር ካርቦን 12 ከሆነ እዚህ ጋር እስቲ እንደምር። ካርቦን 12 ነው ሲደመር ኦክሲጂን ስንት ነው? 16 ሲባዛ ሁለት ነው። መልሱ ምን ይሆናል? 44 ይሆናል ማለት ነው። 44 ምንድን ነው? ግራም ፐር ሞሉ ምንድን ነው እሱ? ሞላር ማስ ነው ማለት ነው። ኢትስ ኤ ሞላር ማስ። ሞላር ማሱን ቀድመን አገኘን። ከዛ ወደ ፎርሙላው ማይነው ቀጥታ ወደ ፎርሙላ እንዴት ነው የምንሄደው? ፎርሙላውን ይነግረናል። ሞል ዋን ሞል ይዙ ካልቱ እሺ ማስ ኦቨር ሞላር ማስ ሞል ይዙ ካልቱ ማስ ኦቨር ሞላር ማስ ማወቅ ግዴታችሁ ነው። ይህን ፎርሙላ ያዙ ማለት ነው። እሺ እዚህ ጋር ማስ ተሰጥቷል 44 ግራም። እሺ ሞላር ማስ እዚህ ጋር አግኝተናል 44 ግራም ፐር ሞል። ሞል አይደል የተጠየቅነው? ሞሉ ማስ ኦቨር ሞላር ማስ 44 ኦቨር 44 ስንት ነው? አንድ ነው። ትክክለኛ መልሱ ይሄ ነው ማለት ነው። አራተኛ which factor doesn't affect the rate of reaction? ሬት ኦፍ ሪአክሽን አፌክት የማደርገው የትኛው ነው? ከነኚህ ቴምፕሬቸር፣ ኮንሰንትሬሽን። ትክክለኛ መልሱ ከለር ኦፍ ኮንቴነር ነው። ከለር ኦፍ ኮንቴነር ያለ ትክክል ሰርቷል ማለት ነው። ሌሎቹ ሬት ኦፍ ሪአክሽን አፌክት ያደርጋሉ። ዊች ኤሊሜንት ሃዝ ኤሌክትሮን? ይሄ በጣም ቀላል ነው። እንዲህ ልንገራችሁ፣ በጣም ዝም ብዬ ነው አመጣሁት። እስከዛሬ በሰራው ጥያቄ ላይ ስለሌለ ሳታውቁ እንዳታልፉ ነው። ኤሌክትሮን ኮንፊግሬሽን ይህን እንዴት ነው የምታውቁት? መደመር ነው። ሶስቱ ነው። 2 ሲደመር 8 ሲደመር 7 ስንት ነው? 17 ኤሌክትሮን። 17 ኤሌክትሮን ያለበት የትኛው ነው ከነኚህ ውስጥ? አቶሚክ ነምበር 17 የሆነው ኤሌሜንት የትኛው ነው? ኤ ክሎሪን፣ ቢ ሶዲየም፣ ሲ አርገን፣ ዲ ካልሽየም። ሶዲየም ከዚህ እንጀምርና ሶዲየም ስንት ነው? 11 አይደል? 28 1 ነው መሆን አለበት። አርገን ስንት ነው? 18 አይደል? 288 መሆን አለበት። ካልሽየም ስንት ነው? 20 አይደል? 288 2 መሆን አለበት። ትክክለኛ መልሱ ክሎሪን 17 ነው። እንዲህ አይነቱ ላይ መቆየት የለብንም። ዊች ጋዝ ላው ሌት ይህንን ባለፈው ብዙ ላዎችን ነግሬያቸዋለሁ፣ ግን ይህን ስላላመጣው ጌይ ሊውሳክ ላው የሚለውን ስላልነገርኳቸው ዛሬ ደግሜ ያመጣሁት። መልሱ ጌይ ሉሳክ ላው ነው የሚሆነው። ጌይ ሉሳክ ላው እንዴት ነው? ኢት ኢሌት ፕሬሽር እንዴ ቴምፕሬቸርን ሪሌት ያደርጋል ኦፍ አት ኮንስታንት ቮሉም ማለት ነው። ፎርሙላው እንዴት ነው? ፕሬሽር ኦቨር ቴምፕሬቸር ኢዙካል ቱ ኮንስታንት በሚለው ማዘንት እንችላለን። እንደዛ ከሆነ ቴምፕሬቸሩ ሲጨምር ፕሬሽሩ ምን ይሆናል? ይጨምራል። ሁለቱም ዳይሬክትሊ ፕሮፖርሽናል ናቸው፣ ፕሬሽር እና ቴምፕሬቸር አት ጌይ ሉሳክስ ላው ማለት ነው። ቦይልስ ላው ጊዜ ደግሞ ቦይልስ ላው እዚህ ጋር ሁሉንም ልንገራችሁ። ቦይልስ ላው ፕሬሽር
እና ቮሉሚን ኢሌት ያደርጋል ቱ ዋት ኮንስታንት ቴምፕሬቸር። ቦይልስ ላው ላይ ኮንስታንት ቴምፕሬቸር፣ ቻርልስ ላው ደግሞ ቪ እና ምን ኢንቱ ፕሬሸር ቮሉም እና ፕሬሸር ምንድን ነው? ቮሉም እና ቴምፕሬቸርን ቻርልስ ላው አት ዋት አት ኮንስታንት ፕሬሸር ማለት ነው። ጌ ሉሳክ ላው አሁን እንዳልን ፕሬሸር እና ቴምፕሬቸር። አቮጋድሮስ ላው ደግሞ ቮሉም እና ኔምበር ኦፍ ሞልን ኔምበር ኦፍ ሞል ስሞል ኤን ማለት እንችላለን። ሁለቱንም ኮንስታንት ቴምፕሬቸር ኤንድ ፕሬሸር አቮጋድሮ ላይ አት ኮንስታንት ቴምፕሬቸር ኤንድ ፕሬሸር ነው። ጌይ ሉሳክስ ላይ አት ኮንስታንት ቮሉም ነው። ቻርልስ ላይ አት ኮንስታንት ዋት ፕሬሸር ነው። ቦይስ ላይ አት ኮንስታንት ቴምፕሬቸር ማለት ነው። በዚህ ማዘዝ ትችላላችሁ። ዊች ታይፕ ኦፍ ሪአክሽን አብዞርብ ሂት ሂትን አብዞርብ የሚያደርገው የትኛው አይነት ሪአክሽን ነው? ኢንዶ ተርሚክ አብዞርብ አደረገ። ኤግዞተርሚክ ሪሊዝ ሂትን ሪሊዝ ያደርጋል። ዴፊኒሽን ከፈለጋችሁ አብዞርብ ሂት ፍሮም ሰራውንዲንግ ማለት ነው። ኢንዶተርሚክ የኢንዶተርሚክ ሪአክሽን ኤግዛምፕሎችን ማወቅ አለባችሁ። ሜቢ ፈተና ላይ ሊመጣ ይችላል። ምንድን ነው ካላችሁ ፎቶሲንቴሲስ ኢንዶተርሚክ ነው። ኤግዞተርሚክ ደግሞ ምንድነው? ኢሊዝ ሂት አይደል ወደ ሰራውንዲንግ ሂትን ኢሊዝ ማድረግ ነው። የሱ ደግሞ ኤግዛምፕል እንደ ኮምባሽን እንደ ኒውትራላይዜሽን ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ስምንተኛ ዊች ኦፍ ዘ ፎሎዊንግ ኢዝ አንሳቹሬትድ ሃይድሮካርቦን። አንሳቹሬትድ ሃይድሮካርቦን የትኛው ነው? ኢቲን ነው ማለት ነው። ኢቲን ኢዝ አንሳቹሬትድ ሃይድሮካርቦን። አንሳቹሬትድ ሃይድሮካርቦን ለምን ሆነ ካላችሁኝ አንሳቹሬትድ ሃይድሮካርቦን ኢት ኮንቴን ደብል ኦር ትሪፕል ቦንድ ስለሆነ ኢቴን ኤ አይደል ሚቴን ፕሮፔን ሶስቱ ምንድን ናቸው? ሲንግል ቦንድ ናቸው። ሶ ዴ አር ሳቹሬትድ ሃይድሮካርቦን ማለት እንችላለን ማለት ነው። በት ኢቲን ኢዝ አንሳቹሬትድ ሃይድሮካርቦን። ዊች ጋዝ ኢዝ ፕሮዲውስድ ዌን አሲድ ራዊዝ አሲድ ከካርቦኔት ጋር አሲድን ከካርቦኔት ጋር ሪያክት ብናደርግ ምን ይፈጠራል? የትኛው ጋዝ ይፈጠራል? ኤ ኦክሲጅን፣ ቢ ናይትሮጂን፣ ሲ ካርቦን ዳይኦክሳይድ፣ ዲ ሃይድሮጅን። ነገሩ እንዲህ ነው። አሲድን እንበል አሲድ አሲድ ፕላስ ካርቦኔት is equal to salt plus H2O plus ምንድን ነው? መልሱን እየነገርኳችሁ ነው። ካርቦን ዳይኦክሳይድ ማለት ነው። እችን ትይዛላችሁ። እንዲህ ሲሆን አሲድ ከካርቦኔት ጋር ሪያክት ሲሆን ሳልት ፕላስ ዋተር ፕላስ ካርቦን ዳይኦክሳይድ ሶ ፕሮዳክቱ ካርቦን ዳይኦክሳይድ ይሆናል ማለት ነው። እሺ which factor increases solubility of most solids in water? የትኛው ነው ትክክለኛው መልሶ የዚህ? which factor increase solubility of most solids in water? አብዛኛው ሶሊዶች በውሃ ላይ ሶሉቢሊቲ እንዲጨምር የትኛው ፋክተር ነው የሚረዳው? ኤ ቴምፕሬቸርን መቀነስ፣ ቢ መጨመር፣ ሲ ፕሬሸርን መቀነስ፣ ዲ ፕሬሸርን መጨመር። ትክክለኛ መልስ ያው ሙቀት ሲጨምር አይደል ሶሉቢሊቲ የሚጨምረው። ሶ ቢ ነው ማለት ነው። እሺ which type of reaction occur when two substances combine to form one product? ትክክለኛ መልሱ ኮምባይኔሽን ሪያክሽን። እንዲሁ ማውቃል ትችላላችሁ። በጣም ቀላል ጥያቄ። የትኛው ሪያክሽን ነው የሚከሰተው? ሁለት ሰብስታንስ ኮምባይን ሆኖ አንድ ፕሮዳክትን ሲያመጣ
ያ ኮምባይኔሽን ሪአክሽን እንላለን። ዲኮምፖዚሽን ደግሞ ኤግዛምፕል ካላችሁኝ የኮምባይኔሽን ሪአክሽን ጀስት ላይክ ሃይድሮጂን ፕላስ ኦክሲጂን ኢዝ ኢኳል ቱ ዋተር። እሱ ምንድን ነው? ሁለት ነው። ሁለት ሰብስታንስ ሃይድሮጂን አንድ ሰብስታንስ፣ ኦክሲጂን አንድ፣ ሁለቱም አንድ ላይ ሆኖ ዋተርን ሰጡ። አንድ ኮምፓውንድን አንድ ፕሮዳክትን ሰጡ ማለት ያ ኮምባይኔሽን እንላለን። ዲኮምፖዚሽን ደግሞ ዋን ኮምፓውንድ ብሬክ ዳውን ኢንቱ ቱ ኦር ሞር ሲምፕል። አንድ ኮምፓውንድ ለምሳሌ ካልሽየም ካርቦኔት ሁለት ኮምፓውንድን ሲሰጥ ማለት ነው። ካልሽየም ኦክሳይድ ፕላስ ካርቦን ዳይኦክሳይድ አይደል የሚመጣው? ሶ እንደዛ ሲሆን ዲኮምፖዚሽን እንላለን ማለት። ስለ ኒውትራላይዜሽን ስንናገር ደግሞ ኒውትራላይዜሽን ማለት ደግሞ ሲድ ፕላስ ቤዝ ኢዝ ኢኳል ቱ ሳልት ፕላስ ዋተር በሚለው ትይዛላችሁ። ግዴታ ሊመጣ ይችላል። ከነኚህ አንዱ ካልመጣ እኔ እቀጣለሁ በመጨረሻ። ሲሪየስ ሲሪየስ ሲሪየስ። ይህን በጥንቃቄ ከአራቱ አንዱን ያዙ። ኒውትራላይዜሽን ከተባላችሁ አሲድ ፕላስ ቤዝ አሲድ ፕላስ ቤዝ ኢዝ ኢኳል ቱ ሳልት ፕላስ ዋተር ማለት ነው። ሶ that is neutralization. What about the displacement? One element replace another in a compound. እንዴት ነው? አንዱ ሲንግል ኤሌሜንት ሆኖ ኤግዛምፕል ልስጣችሁ። ጀስት ላይክ ዚንክ እንበልና ዚንክ ላይ ኮፔር ሳልፌትን እንጨምር ኢዝ ኢኳል ቱ ዚንክ ሳልፌት ፕላስ ኮፔር ነው የሚሆነው። እንዴት ነው ዲስፕሌስሜንት? እዚህ ጋር ዚንክ ፕላስ ኮፐር ሳልፌት ሆነ መተካካት ማለት ነው። ዚንኩ ሄዶ እዚህ ጋር ከሰልፌት ጋር አንድ ሆነ፣ ኮፔር ወደ ሶ እንዲህ ምንድነው አንድ ኤሌሜንት ሪፕሌስ ያደርግ አናዘር ኮምፓውንድን። ሶ ትክክለኛ መልሱ ቢ ነው። እያንዳንዱ ካልገባችሁ ኮሜንት ላይ ጠይቁኝ። ዋት ቮሉም ዊል 2 moles of an ideal gas occupy at standard temperature and pressure? ትክክለኛ መልሱ 22። ይህንን ሰርቶ የሚያሳይ ሰው ቢኖር አሪፍ ነበር። ኦኬ ለምን 22 ሆነ ካላችሁ አት ኪ ፋክት ወደ ሪያሊቲ ስንመጣ 1 ሞል ኦፍ አን አይዲያል ጋዝ ምን ያህል 22.4 ሊትር ስታንዳርድ ቴምፕሬቸር ኤንድ ፕሬዠር ላይ ይይዛል ማለት ነው። ፋክት ላይ ስንመጣ ሶ ጊቪን ስንሰጥ 2 ሞል ኦፍ ጋዝ ሶሪ መልሱ ሲ ነው። 2 ሞል አይደል ላለው እዚህ ጋር አንድ ሞሉ 22.4 ነው። ሶ እሱን በሁለት ማባዛት ነው 2 ሞል ሲሆን ሶ ሲ ነው መልሱ። ሶሪ ቢ አልኩት፣ ቀይሩ። which of the following is strongest reducing agent? ከነኚህ የትኛው ነው strongest reducing agent? ቶሎ ለማለሰልኝ ሲ ያለው ጎበዝ ነው። ሲ ያለ ሰው ጎበዝ። ሪዲዩሲንግ አጀንት ማለት ራሱ ምንድን ነው? የሰብስታንስ ዳት ዶኔት ኤሌክትሮን ማለት ነው። ሶ በምን በሪዶክስ ሪአክሽን ላይ ማለት ነው። ሶ ሶዲየም ለምን አለ ካላችሁ ኢት ኢዝ ስትሮንግ ሪዲዩሲንግ አጀንት ከነኚህ አሞንግ ዘ ኦፕሽንስ ሶዲየም ኢዝ ስትሮንግስት። ለምን ሆነ? ሶዲየሙ ምንድን ነው? ሃይሊ ሪአክቲቭ አልካል ሜታል አይደል? በቀላሉ it easily loses its single outer electron to form sodium ማለት ነው። ያ ደግሞ very strong reducing አጀንትን ሜክ ያደርጋል። ክሎሪን ካላችሁ ኢትስ ኦክሳዳይዚንግ አጀንት ነው። ኦክሲጂን ካላችሁ ኢትስ ኦክሳዳይዚንግ አጀንት። ዋተር ስታብል is not reducing agent under normal condition ማለት ነው። 14ኛ which intermolecular force is strongest? ከነኚህም አንድ ይመጣል። ሲሪየስ ያዙ። ስትሮንግስት ከተባላችሁ ሃይድሮጂን ቦንድ ነው።
እሺ ስለ ሌሎቹ እናውራ። እንደው ሃይድሮጅንን እናቆምና ሃይድሮጅንን ስትሮንግስት ያልንበት ምክንያትንም የሚያውቅ ሰው ይኖራል? ለምንድን ነው? ኦኬ ሃይድሮጂን ቦንድ ስትሮንግስት የተባለው ከኤሌክትሮኔጌቲቪቲ አቶምስ ጋር ሃይሊ ቦንድ ስላለው ማለት ነው። ሃይድሮጂን ከኤሌክትሮኔጌቲቪቲ አቶሞች ጋር ከናይትሮጂን ጋር ከኦክሲጂን ከፍሎሪን ጋር ሃይሊ ቦንድ ስላላቸው ስትሮንግ ተባለ ማለት ነው። ለምሳሌ ሃይድሮጂን ከኦክሲጂን ጋር ቦንድ ሲኖር ምንድን ነው? ዋተር ነው። ያ ደግሞ ሃይድሮጂን ቦንድ እንላለን ማለት ነው። ለንደን ዲስፐርሽን ፎርስ ደግሞ ምንድነው? እሱ ለንደኑ በጣም ዊኬስት ነው። ሃይድሮጂን ቦንዱ ስትሮንግስት ነው። እሱ ናዙ። ዳይፖል ፎርስ ደግሞ ሞዴሬት ነው። ስትሬንግዙ መካከለኛ ነው። ኢት ኦኪር ቢትዊን ፖላር ሞሌኩልስ ማለት ነው። ዲ ቫንደር ዋልስ ፎርስ ደግሞ ያው ነው ጀነራል ተርም ፎር ኢንተርሞሌኩላር ፎርስ ማለት ነው። በት ኢንዲቪዥዋሊ ከሃይድሮጂን ቦንድ ዊከር ነው ማለት ነው። ሶ ሲ ኮሬክት አንሰር። 15ኛ ዊች ኦፍ ዘ ፎሎዊንግ ውሃ ሊጠጣ እናንተም ሌሊት 7 ሰዓት ነው እየሰራሁ ያለሁት ጊዜ አጥሮኝ ድምፄ ጎረር ካለ ይቅርታ ጠይቃለሁ። ወደ 15ኛ ጥያቄ ስንሄድ ኮፖሽ ሃይድሮጂን ባውንዲንግን ሾው የሚያደርግ ኮምፓውንድ የትኛው ነው? ኤ ሚቴን፣ ቢ ሃይድሮጂን ክሎራይድ፣ ሲ ናይትሬት፣ ዲ ካርቦን ዳይኦክሳይድ የትኛው ነው ሃይድሮጂን ቦንድን ሾው የሚያደርግ? ቅድም አውርቼያለሁ። ሃይድሮጂን ቦንድ ማለት ሃይድሮጂን ከፎን ማለት ነው። ሃይድሮጂን ዊዝ ፎን ማለት ኤፍ ኦ ኤን፣ ሃይድሮጂን ከፍሎሪን፣ ሃይድሮጂን ከኦክሲጂን፣ ሃይድሮጂን ከናይትሮጂን ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። ዊች ላው ኤክስፕሌን ፓርሻል ፕሬዠርስ ኦፍ ጋዝስ? የትኛውን ላይ ነው ላው ነው ፓርሻል ፕሬዠር ኦፍ ጋዝን ኤክስፕሌን የሚያደርገው? ትክክለኛው መልስ ቶሎ በሉ ቶሎ እየመለሳችሁ እንዶ ቅድም አውርቻለሁ መሰለኝ። ሶ ኮሜንት ላይ መልሱን እጠብቃለሁ። መልሱ ትክክለኛው ዳልቶን ላው ነው። ኤክስፕላኔሽን የሰጠ ሰው ሜቢ ጊፍት ሊኖረው ይችላል። ሰባት ኮሜንት ላይ ያልኩበት ምክንያት ምን ያህሎቻችሁ እየተሳተፋችሁ እንደሆነ ማወቅ ፈልጌ ነው። Which principle explains shift in equilibrium when condition change? A. Afuba principle, B. Paul exclusion principle, C. Lichetler principle, D. Hand's rule. So correct answer Lichetler principle. ስለ ቻትሌር ፕሪንሲፕል ታውቃላችሁ? ኢት ኤክስፕሌን ሃው ኢኩሊብሪየም ሽፍት ዌን ኤክስተርናል ኮንዲሽን ቼንጅ ማለት ነው። ሶ አሁን ለምሳሌ እንበልና ኮንሰንትሬሽን ኦፍ ሪአክታንት ሲጨምር ኢኩሊብሪየም ወዴት ነው ሽፍት የሚሆነው? ወደ ራይት ነው ወደ ሌፍት? ሶ ወደ ራይት ነው ማለት ነው። ያን ኤክስፕሌን የሚያደርገው ፕሪንሲፕሉ ደግሞ ሊቻትሌር ይባላል። አፉባው ፕሪንሲፕል በዚህ አፉባው ፕሪንሲፕል በምን አዝኩ መሰላችሁ? የሆነ አስተማሪ ልጆች ሁሌም አስተማሪ ሲገባ አፉባ ይላሉ። ሶ እኛ ደግሞ አፉባው ፕሪንሲፕል በምን ማይረሳ ኤክስፕላኔሽን አዝን ማለት ነው። አፉባው ፕሪንሲፕል ኢት ኤክስፕሌን ሃው ኤሌክትሮን ፊል ኦርቢታልስ ማለት ነው። ያ ደግሞ ከኢኩሊብሪየም ጋር ምንም ሪሌትድ አይሆንም። ሶ ቢ ላይ ያለው ፓውል ደግሞ ምንድን ነው የሚለው? ኖ ቱ ኤሌክትሮንስ ኢን አን አተም ካን ሃቭ ዘ ሴም ሴት ኦፍ ኳንተም ነምበር ይላል። እሱም ከኢኩሊብሪየም ጋር ሪሌትድ። ሃንድስ ሩል ደግሞ ኢትስ ኤክስፕሌን ሃው ኤሌክትሮን ኦኩፓይ
ኦርቢታል ሲንግሊ ቢፎር ፔር ከመሆኑ በፊት ኤሌክትሮን እንዴት ነው ኦርቢታልን ለብቻው መያዝ የሚችለው የሚለው ኤክስፕሌን ያደርጋል ማለት ነው። 18ኛ የትኛው ኦክሳይድ ነው አሲዲክ? ቅድም አውርቻለሁ። አሲዲክ የሆነው የትኛው ነው? ምንድነው አሲዲክ መሆኑን መለያ ውሃ ትጨምራላችሁ በእነኚህ ኮምፓውንዶች። ውሃ ሲጨምሩ ፕሮዳክቱ አሲድ የሚሆን ከሆነ ኢትዝ አሲዲክ ኮምፓውንድ እንላለን ማለት ነው። ሶ ሰልፌሪክ ቅድም ስላወራው ኮሬክት አንሰር። እሺ የመጨረሻኛው ጥያቄ ነው ይሄ። ኮሜንት ላይ እጠብቃለሁ። ምክንያቱም በጣም ቅድም ሰርቻለሁ ይሄን ጥያቄ አውቄ ነው ደግሜ ያመጣሁት። ኦንላይን ሆናችሁ ቪዲዮ ሳታወርዱ በቦታ እና ሌሎቻችሁ እየተሳተፋችሁ እንደሆነ ለማወቅ ነው። እና ስላዳመጣችሁኝ አመሰግናለሁ። ቀጣይ ምን አይነት የምን ጥያቄ መስራት እና ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ አሳውቁኝ። ለማታውቁኝ ተሻገር ይባላለው። የ5ኛ ዓመት ሜዲሲን ተማሪ ነኝ። መልካም ንባብ። ኦልሞስት ፈተናም ተቃርቧል። እየሰራችሁ ጥያቄ ተረጋግታችሁ መስራት ነው። ሌላ ምንም ከባድ ነገር የለም። ታንክ ዩ ፎር ዋቺንግ